ሰላም ውድ የሰሌክት አካዳሚ ቤተሰቦች፣ ሰሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም ይደውሉ። ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት ትምህርት ወይም ቪዲዮ ምግብና መጠጥ ላይ ሁልጊዜ የምንጠቀማቸውን የእንግሊዝኛ ንግግሮች እንዴት በቀላል መንገድ መግለጽ እንዲሁም ትርጉማቸውን ማወቅ እንዲሁም በቀላሉ ማንበብ የምንችልበትን ትምህርት ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ከእናንተ የሚጠበቀው ቪዲዮውን ሳሰለችሁ እስከ መጨረሻ ማየትና መከታተል ነው ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ቀጥታ ወደ ትምህርቱ እሄዳለሁ። ኦኬ እንግዲህ የመጀመሪያው ምን ይላል? እንዴት እናንብበው? WHN በአንድ ላይ እንደ ዋ፣ WHN በአንድ ላይ ዋ፣ ቲን እንደ ት ስናነበው ዋት ዋት። ከዛ ኤን እንደ አ፣ አርኤን እንደ ር ስናነበው አር አር። ከዛ ዋይ ኦ ዩን በአንድ ላይ ዩ ብለን እናነበዋለን ማለት ነው ዩ። ከዛ ኢን እንደ ኢ፣ ኢን እንደ ኢ አንብበን ኤን አናነባትም፣ ሁለት አናባቢ ስለሆኑ የመጀመሪያው አንብበን ቀጥሎ ያለውን ስለማናነበው ኢን ያነበብን ኤ። ቲ አይን እንደ ቲ፣ ቲ አይን እንደ ቲ፣ ኤንን እንደ ን፣ ጂን እንደ ግ ስናነበው ኤቲንግ ኤቲንግ። ዋት አር ዩ ኤቲንግ፣ ዋት አር ዩ ኢቲንግ ምን ማለት ነው? ምን ትበላለህ፣ ምን ትበላለህ ወይም ምን ትበያለሽ ለማለት ስንፈልግ በዚህ መልኩ መግለጽ እንችላለን ማለት ነው። እንግዲህ ዋት ማለት ምን፣ ዩ አንተ ወይም አንቺ ነው። ኢቲንግ ስንል ደግሞ ምንድነው? መብላት መብላት። ስለዚህ ምን መብላት ትፈልጋለህ ወይም ምን ትበላለህ ለማለት ስንፈልግ በዚህ መልኩ መግለጽ እንችላለን ማለት ነው። እሺ ወደ ቀጣይ እንሂድ። እዚህ ጋር በተመሳሳይ WHN በአንድ ላይ ዋ፣ WHN በአንድ ላይ ዋ፣ ቲን እንደ ት ስናነበው ዋት ዋት። ከዛ ኤን እንደ አ፣ አርኤን እንደ ር ስናነበው አር አር። ዋይ ኦ ዩን በአንድ ላይ ዩ ዩ። ከዛ ዲን እንደ ድ፣ አራይን እንደ ሪ፣ ኤንን እንደ ን፣ ኪ አይን እንደ ኪ፣ ኤንን እንደ ን፣ ጅን እንደ ግ ስናነበው ድሪንኪንግ ድሪንኪንግ። ዋት አር ዩ ድሪንኪንግ፣ ዋት አር ዩ ድሪንኪንግ ምን ማለት ነው? ምን ትጠጣለህ ወይም ምን ትጠጫለሽ ማለት ብንፈልግ ዋት አር ዩ ድሪንኪንግ ማለት እንችላለን ማለት ነው። እንግዲህ ዋት እንደነገርኳችሁ ምን ማለት ነው? ዩ ማለት አንተ ወይም አንቺ፣ ድሪንኪንግ ማለት ደግሞ መጠጣት፣ ድሪንክ መጠጣት። ስለዚህ ምን ትጠጣለህ እያለን ስለሆነ ዋት አር ዩ ድሪንኪንግ እንላለን ማለት ነው። ኦኬ የኛውስ ምን ይላል? አይቲን ሁሌም እንደምናነባት አይቲን ቲ ኤት ኤት ብለን እናነባዋለን። አይኤስን ደግሞ ኤዝ። ከዛ ዲኢን እንደ ዴ፣ ዲኢን እንደ ዴ፣ ኤል አይን እንደ ሌ፣ ኤል አይን እንደ ሌ። እዚህ ጋር ኤስ አይ ኦን በአንድ ላይ ሸ ብለን ነው የምናነበው ሸ። ኤስን እንደ ስ ስናነበው ዴሊሸስ ዴሊሸስ። እዚህ ጋር ምንድን ነው? ኤስ አይ ኦ ዩን በአንድ ድምፅ ነው የምናነበው ሴ ብለን ማለት ነው። ዴሊሸስ ዴሊሸስ ዴሊሸስ። ኢትስ ዴሊሸስ ምንድን ነው? በጣም ይጣፍጣል በጣም ይጣፍጣል ማለት ነው። ኢትስ ስንል ነው እያለ ነው። ዴሊሸስ ማለት ደግሞ ምንድን ነው? በጣም ጣፋጭ በጣም ጣፋጭ። ስለዚህ ምግቡ ጣፍጦ ሊሆን ይችላል። በጣም ጣፋጭ ነው ለማለት ስንፈልግ ኢትስ ዴሊሸስ እንላለን ማለት ነው። ኦኬ ይሄኛውስ ምን ይላል? ቱ ቲኦን እንደ ቱ ነው የምናነበው ቲኦን እንደ ቱ፣ ቲኦን እንደ ቱ። ዲኤን እንደ ዳ፣ ዲኤን እንደ ዳ። ዋይን እንደ ይ፣ ኤስን እንደ ስ ስናነበው ቱዳይስ ቱዳይስ። ዲ አይን በአንድ ላይ እንደ ዲ፣ ዲ አይን በአንድ ላይ እንደ ዲ። ኤንን ሁለት ኤን ናቸው እዚህ ጋር ያሉት ዳብል ናቸው። በአንድ ድምፅ እናነባለን ኤን ን ብለን ኤንን ኤን ማለቴ ኤን ኢን በአንድ ላይ እንደ ን፣ ኤን ኢን በአንድ ላይ እንደ ን፣ አርን እንደ ረ ስናነበው ዲነር ዲነር። አይ ኤስን እንደ ኢዝ ነው የምናነበው። አር አይን እንደ ራይ፣ አር አይን እንደ ራይ። ኤስ ይቅርታ ሲኢን ደግሞ በአንድ ላይ እንደ ስ ስናነባው ራይስ ራይስ። ቱዳይስ ዲነር ኢዝ ራይስ ምን ማለት ነው? ዛሬ እራት ሩዝ ነው። ዛሬ
እራት ሩዝ ነው ማለት ስንፈልግ ቱዳይስ ዲነር ኢዝ ራይስ እንላለን ማለት ነው። ራይስ እንግዲህ ቱዳይ ማለት ዛሬ ማለት ነው። ቱዳይ ማለት ዛሬ፣ ዲነር ማለት ደግሞ እንደምናውቀው እራት። ኦኬ ራይስ ማለት ደግሞ ምንድነው? ሩዝ ማለት ነው። ሩዝ። ስለዚህ ቱዳይ ዲነር ኢዝ ራይስ፣ እራት ሩዝ ነው፣ እራት ሩዝ ነው ማለት ስንፈልግ በዚህ መልኩ መግለጽ እንችላለን ማለት ነው። ይሄኛውስ ምን ይላል? አይ ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት ስናነባው ዶን ዶን። ኤን ኢን በአንድ ላይ ኒ ብለን እናነባዋለን። ዳብል ናቸው። በአንድ ድምፅ ኒ ብለን እናነባታለን። ኤን ኢን። ዲን እንደ ድ ማለት ነው ስናነባው ኒድ ኒድ። ኤፍ አይን እንደ ፊ፣ ኤፍ አይን እንደ ፊ። ኤስኤችን በአንድ ላይ እንደ ሺ ስናነባው ፊሽ ፊሽ። አይ ዶን ኒድ ፊሽ፣ አይ ዶን ኒድ ፊሽ ምን ማለት ነው? አሳ አልፈልግም ወይም አሳ መብላት አልፈልግም ማለት ብንፈልግ አይ ዶን ኒድ ፊሽ እንላለን ማለት ነው። እንግዲህ አይ ዶን ስንል አልፈልግም ማለት ኖት ነው፣ አፍራሽ ነው፣ እንደ አፍራሽ ነው የምንጠቀመው። ዶንት ስንል ኖት አይሆንም አይደለም እንደማለት ነው። ኒድ ማለት ደግሞ ፍላጎት ወይም አስፈላጊ እንደማለት ነው። ፊሽ ማለት ደግሞ ምንድነው? አሳ። ስለዚህ አሳ አልፈልግም ማለት ስንፈልግ በዚህ መልኩ መግለጽ እንችላለን ማለት ነው። ኦኬ ይሄኛውስ ምን ይላል? አሁን እዚህ ጋር ደብሊው ኤች ኤን እንደ ዋ እናነባታለን። ደብሊው ኤች ኤን ዋ፣ ቲን እንደ ት ስናነባው ዋት ዋት። ኤስ ኤች ኤን በአንድ ላይ ሻ፣ ኤስ ኤች ኤን በአንድ ላይ ሻ። ዳብል ኤልን በአንድ ላይ ል ብለን እናነባዋለን። ስናነባው ሻል ሻል። ከዛ ዳብሊው ኢን በአንድ ላይ እንደ ዊ፣ ዳብሊው ኢን በአንድ ላይ እንደ ዊ ብለን እናነባዋለን። ከዛ ኢን እንደ ኢ፣ ቲን እንደ ት። ኤን አላነበባትም ማለት ነው። ኤን ማናነባት ሁለት አናባቢ ስለሆኑ ማለት ነው፣ ኢና ኤ። ስለዚህ የመጀመሪያውን ያነበብን ቀጥሎ ያለውን ስለማናነበው ማለት ነው። ስለዚህ ኤት እንላለን። ዋት ሻል ዊ ኢት፣ ምን ብንበላ ይሻላል ወይ ምን እንብላ ለማለት ስንፈልግ በዚህ መልኩ መግለጽ እንችላለን። ዋት እንደነገርኳችሁ ምን፣ ሻል ማለት ደግሞ ይሻላል እንደማለት ነው። ይሻላል እንደ አማራጭ ስንወስድ ማለት ነው። አንዱን ካንዱ ይሄ ይሻላል ወይስ አይሻልም ስንል ሻልን እንጠቀማለን ማለት ነው። ዊ ማለት ደግሞ እኛ፣ ኢት ማለት ደግሞ መብላት ማለት ነው። መብላት። ስለዚህ ምን ብንበላ ይሻላል፣ ምን ብንበላ ይሻላል ለማለት ስንፈልግ ዋት ሻል ዊ ኢት፣ ምን እንብላ፣ አማራጭ ማለት ነው። ኦኬ ወደ ቀጣይ እንሂድ። ዳብሊው ኢን እንደ ዊ፣ ሲኤን እንደ ካ፣ ሲኤን እንደ ካ፣ ኤንን እንደ ን ስናነበው ካን ካን። ዊ ካን ዊ ካን ምን ማለት ነው? እንችላለን እንችላለን ማለት ነው። ኦኬ ይሄኛውስ ምን ይላል? አይ ሲኤን እንደምን አሁን ብለን አንብበዋል፣ ካን ብለን አንብበዋል። ካን ምን ማለት ነው? ኦኬ ይቅርታ እዚህ ጋር ዊ ካን ስንል ምንድን ያልኳችሁ እንችላለን ያልኳችሁ። አይ ካን ካልን ደግሞ እችላለሁ። ዊ ማለት እኛ ስለሆነ ካን መቻል፣ ስለዚህ እንችላለን ነው እዚህ ጋር ለሁለት ወይም ከዛ በላይ ከሆንን። አይ ካልን ደግሞ ለራሳችን ለብቻችን አይ ካን እችላለሁ ማለታችን ነው። ኦኬ ወደዚህኛው ስንሄድ አይን እንደ አይ፣ ኤል አይን እንደ ላይ፣ ኤል አይን እንደ ላይ፣ ኬ ኤን በአንድ ላይ እንደ ክ ስናነባው ላይክ ላይክ። ፒ አይን በአንድ ላይ እንደ ፒ፣ ዳብል ዜድ እና ኤን በአንድ ላይ እንደ ዛ ስናነባው ፒዛ ፒዛ። አይ ላይክ ፒዛ ስንል ፒዛ እወዳለሁ፣ ፒዛ እወዳለሁ። ፒዛ የሚለውን እዚህ ጋር በአማርኛ አልጻፍላችሁም። እወዳለሁ የሚለውን አስተካክሉኝ ማለት ነው። ፒዛ ብላችሁ አስተካክሉኝ ማለት ነው። ስለዚህ ፒዛ እወዳለሁ ለማለት ነው። ኦኬ ይሄኛውስ ምን ይላል? አይ ኤልአይ ኬን በአንድ ላይ ላይክ ብለን አንብበናል። ላይክ አይ ላይክ። ከዛ አር አይን በአንድ ላይ ራይስ ራይ። ኤስኢን ይቅርታ ሲኢን በአንድ ላይ እንደ ስ ስናነባው ራይስ ራይስ። አይ ላይክ ራይስ ምን ማለት ነው? ሩዝ እወዳለሁ፣ ሩዝ እወዳለሁ የሚለውን እዚህ ጋርም ታስተካክላላችሁ ማለት ነው። ቦታ ስላነሰኝ ነው። ሩዝ እወዳለሁ ብላችሁ አስተካክሉልኝ ማለት ነው። ኦኬ ይሄኛውስ ምን ይላል? አይ ላይክ አይ ላይክ። ኤስኤን እንደ ሳ፣ ኤልኤን እንደ ሌ፣ ዲን እንደ ድ ስናነበው ሳሌድ ሳሌድ። አይ ላይክ ሳሌድ ምን ማለት ነው? ሰላጣ እወዳለሁ፣ ሰላጣ እወዳለሁ። እንግዲህ ሰላድ ማለት ምንድነው? ሰላጣ ማለት ነው። ላይክ እንደምንድነው ብያችኋለሁ። እዚህ ጋር እንዳየነው መውደድ መውደድ። ስለዚህ
አይ ላይክ ሰላድ ስንል ምን ማለት ነው? ሰላጣ እወዳለሁ ማለት ነው። ኦኬ ይሄኛውስ ምን ይላል? የመጨረሻው አይን እንደ አይ ኤልኦን እንደ ላ ቪኤን እንደ ል ስናነባው ላቭ አይቲን በአንድ ላይ ኢት ብለን እናነባዋለን። አይ ላቭ ኢት ምን ማለት ነው? ወድጀዋለሁ ማለት ስንፈልግ አይ ላቭ ኢት እንላለን ማለት ነው። ኦኬ እንደዚህ እያደረግን በቀላሉ የእንግሊዝኛ ንግግራችን ማዳበር እንችላለን ማለት ነው። ከእናንተ የሚጠበቀው የምንለቃቸውን ቪዲዮዎች ሳሰለቹ ማየትና መከታተል ነው ማለት ነው። ኦኬ የዛሬውን ክላሳችን እዚህ ጋር እንጨርስ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኞላችሁ። ሰላም ሁኑ።